ድምፃዊ ሰማሃይ በለው ከዚህ ዓለም በሞት ተለየም። የታዋቂው ባህላዊ ድምፃዊ ሰማሃይ በለው ማረፍ ዜናም እጅግ ልብ የሚነካና ለሀገራችን የሙዚቃ ታሪክ ትልቅ ኪሳራ ነው። ላለፉት በርካታ አስርተ ዓመታት የኢትዮጵያን ባህል ወግና ታሪክ በዜማዎቹ ጠብቆና አስፋፍቶ የቆየውና በቅጽል ስሙ ሰሜ ባላገሩ እየተባለ የሚጠራው አንጋፋው ድምፃዊ ሰማሃይ በለው በድንገት በገጠመው ህመም በሕክምና ሲረዳ ቆይቶ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ቤተሰቦቹ ገልጸዋል። ይህ ታላቅ የጥበብ ሰው የኪነ ጥበብ ጉዞውን በኩራት ና በደመቀ ሁኔታ የጀመረው በትውልድ ከተማው በባህር ዳር በነበረውና በወቅቱ እጅግ ታዋቂ በነበረው የጎጃም ባህል ባንድ ግሽ አባይ የባህል ባንድ ውስጥ በመቀላቀል ሲሆን ከዚያም በመነሳት ነው ወደ ሀገር አቀፍ ታላቅ ዝናና ክብር መውጣት የቻለው። በተለይም ለባህር ዳር ከተማ ያለውን ጥልቅ ፍቅርና ትስስር ዲስካው በሚለው ዘፈኑ ያሳየ ሲሆን በሙዚቃው አልበም ውስጥ የባህር ዳርን እያንዳንዱን የታወቁ መንደሮች፣ ሰፈሮችና ታሪካዊ አካባቢዎች ስም አንድ ባንድ እየጠራና እየዘከረ በዜማ የተረከበት የከተማዋን ውበትና ማህበራዊ ህይወት ለትውልድ ያስቀመጠበት ልዩና የማይረሳ አሻራ ነው። ሰማሃይ በለው በኢትዮጵያ ባህላዊ የሙዚቃ መድረክ ላይ ደማቅ አሻራ ካኖሩና ተለይተው ከሚታወቁ ታላላቅ የጥበብ ሰዎች አንዱ የነበረ ሲሆን የገጠሩ ማህበረሰብ ትውፊትና የሀገሪቱን የዘመናት ታሪክ የሚያንጸባርቁ በርካታ ተወዳጅ ስራዎችን ለህዝብ በማቅረብ ዘመናትን የተሻገረ ታማኝ አድናቂ ማፍራት የቻለ የጥበብ ባህል አምባሳደር ነበር። ስራዎቹም የኢትዮጵያ ባህላዊ ሙዚቃ ማንነት ሳይለቅና ከቀደመው ስር ሳይነቅል ለወጣቱ ትውልድ እንዲተላለፍና በዘመናዊ የጥበብ ዓለም ውስጥ ሁልጊዜም ሕያው ሆኖ እንዲቀጥል በማድረግ ረገድ እጅግ የጎላ ሚና ነበራቸው። የዚህ ታላቅ ከያኒ ማረፍ በተሰማበት ወቅትም በርካታ አድናቂዎቹና የጥበብ ባልደረቦቹ ለሀገራዊ ቅርስና ለሙዚቃ እድገት ያበረከተውን በዋጋ የማይተመን አስተዋጽኦን በማስታወስ የተሰማቸውን ጥልቅ ሐዘንና ክብር ገልጸዋል። በኢትዮጵያ የፈጠራ ኢንዱስትሪ ውስጥ የተለያዩ ቋንቋዎችን፣ ልማዶችንና የታሪክ ትረካዎችን ጠብቆ ለማቆየት እንደ ሰማሃይ በለው ያሉ የጥበብ ሰዎች ያደረጉት ተጋድሎ ዘላለማዊ ሲሆን ድምፃዊው ሲያርፍ ባለቤቱና 4 ልጆችን ጥሎ ማረፉን የቅርብ ቤተሰቦቹ አስታውቀዋል። ነፍስ ይማር። የሰማሃይ በለው ሰሜ ባላገሩ አስገራሚ ስብዕና ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገሩ ያሬድ ሹመቴ እንደጻፈው ድምፃዊ ሰማሃይ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶ ነበር። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸለተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማሃይ በለውን መከላከያ ምስክሮች ከሰማ በኋላ በቸለተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነጻ ቢሰናበትም አቃቢ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማሃይ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማሃይ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ፍርዱን የሰማውም አሜሪካ እያለ ነበር። የፖለቲካ ሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈበትንና እሱ የማያምንበትን የስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ቲኬቱን ቆርጦ ወደ ሀገር ቤቱ እንደተመለሰ
በቀጥታ ወደ ተፈረደበት እስር በፈቃዱ ገባ። ይሁን እንጂ ሙሉን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎት እና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቁ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አግኝቶ ከ2 ዓመት ከ6 ወር እስራት በኋላ በነጻ ተለቋል። እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነው ያጣ ነው በማለት ያሬድ ሹመቴ ስለ ድምፃዊ ሰማሃይ በለው ያለውን ስብዕና ገልጾታል። ድምፃዊ ቴዎድሮስ ካሳሁን የሐዘን መልእክቱን አስተላለፈም። ድምፃዊ ቴዎድሮስ በመልእክቱ በተወዳጁና በልዩ የዜማ ስልቱ ስንወደው በነበረው ድምፃዊ ሰማሃይ በለው ህልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹና ለወዳጅ ዘመዶቹና ለመላው ኪነ ጥበብ ማህበረሰብ መጽናናትን እመኛለሁ ብሏል። ቴዲ አፍሮ አክሎም ሰማሃይ በለው የባህል ሙዚቃውን በአንቱታ ያገለግልና በኪነ ጥበቡ ዓለም ትልቅ አሻራ ጥሎ ያለፈ ሰው መሆኑን በማውሳት ነፍሱን በገነት ትረፍ፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በማለት መልእክቱን አጠናቋል። የድምፃዊ ሰማሃይ በለው ህልፈት የኢትዮጵያን የሙዚቃ ኢንዱስትሪ በታላቅ ሐዘን ውስጥ የጣለ ክስተት ሆኗል። አርቲስቱ በተለይም በባህል ሙዚቃው ዘርፍ የነበረው የላቀ አስተዋጽኦ ለዘመናት በኪነ ጥበብ አፍቃሪዎች ዘንድ ሲዘከር የሚኖር ነው። የተከበራችሁ የቻናላችን ቤተሰቦች የተወዳጁ ድምፃዊ ሰማሃይ በለው ህልፈት መላውን የሀገራችንን ህዝብና የኪነ ጥበብ አፍቃሪያንን በከባድ ሐዘን ውስጥ ጥሏል። ድምፃዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የሕክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ሕክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበትና ይህን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑን እጅግ መራራና የማይተመን አድርጎታል። ለሀገራችን የባህልና የዘመናዊ ሙዚቃ እድገት ያበረከተው ውብ አሻራና ያሳየን መልካም ስብዕና ሁልጊዜም በልባችን ውስጥ በክብር ሲታወስ የሚኖር ነው። እንግዲህ በድጋሚ ለቤተሰቦቹ፣ ለወዳጆቹና ለሙያ አጋሮቹ እንዲሁም ለመላው አድናቂዎቹ ጥንካሬውንና መጽናናቱን ይስጥልን፣ ነፍሱን በሰላም ያሳርፋት።